ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዜናዎችን ይዤ መሳይ መኮንን ነኝ በኦሮሚያ ብልጽግና የተሰየመው የአማራ ክልል ምስለኔ አስተዳደር በፋኖ ኃይሎች መሰረተ ልማት እየወደሙ ነው ሲል ገለጸ የአስተዳደሩ የተለያዩ ቢሮዎች በተናጠል መግለጫ እንዲያወጡም ታዘዋል የክልሉ ሰላምና ጸጥታ ቢሮ የ15 ቢሊዮን ብር ውድመት በፋኖ ምክንያት ደርሷል ሲል የጤና ቢሮና የትምህርት ቢሮ በየድርሻቸው የሕክምናና የትምህርት ተቋማትን ጽንፈኞች ብለው በጠሯቸው የፋኖ ኃይሎች እየወደሙ ነው ሲሉ መግለጫ አውጥተዋል ሁሉም የክልሉ ቢሮዎች በሚቀጥሉት ቀናት መሰል መግለጫ እንደሚያወጡ ይጠበቃል በጦርነት ማሸነፍ ያቃተውን ኃይል በሐሰተኛ ፕሮፓጋንዳ ፋኖን ለማጠልሸት የታቀደ አዲስ የፕሮፓጋንዳ ስትራቴጂ ነው ይላል የአማራ ፋኖ በጎጃም የህዝብ ግንኙነት ክፍል ፋኖ ባለፉት 8 ወራት በስነ ምግባርና ዲሲፕሊን የተጓዘባቸው የመስዋዕትነት ጉዞዎች በውጭ ሀገራት ጭምር ምስክርነት የተሰጠው ነው የሚለው የህዝብ ግንኙነት ክፍሉ የአብይ አህመድ አገዛዝ የተስፋ መቁረጥ ምልክት ነው ብሎታል በአማራ ክልል በተለያዩ አካባቢዎች የህልውና ተጋድሎ ተጠናክሮ በመካሄድ ላይ ነው በማዕከላዊ ጎንደር ሰሞኑን በተካሄደና ለቀናት በዘለቀ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ መድረሱን የቀጠናው የፋኖ አመራር አባል ለአንከር ሚዲያ ገልጸዋል የአብይ አህመድ ሰራዊት የከፈተውን ጥቃት ለመከላከል በፋኖ ኃይሎች በተወሰደ የመልሶ ማጥቃት እርምጃ ነው በደንቢያ አካባቢ የተጠናከረ ውጊያ የተካሄደው የአካባቢው የፋኖ ኃይል አመራር አባል ፋኖ አማረ ለአንከር ሚዲያ እንደገለጸው በሰሞኑ ውጊያ በርካታ የአገዛዙ ሰራዊት አባላት ሙት ቁስለኛና ሙርኮ ሆነዋል የቡድን መሳሪያዎችን ጨምሮ የተለያዩ ትጥቆች በፋኖ እጅ ገብተዋል ህዝቡ ሆብሎ ተነስቷል የአገዛዙ ሰራዊት እየተፋለመ ያለው መላው የአማራ ህዝብ ነው ይላል ፋኖ አማረ እዚህ ምስራቅ ደንቢ ወረዳ ወቀራ ቀበሌ ጃርሳ ጎጥና ዳልኮ ጎጥ ነው እንግዲህ ትናንትና በመንግስት ኃይል ላይ ጥቃት የፈጸመው 4 ሻለቃዎች በመናበብ ነው ጥቃት የፈጸመው ያው እኛ በብርጌድ ደረጃ የደጃች ማሮን ብርጌድ አስተባባሪ ነበርኩት እኔ ማለትነህ መሪው ማለት ነው ሰማሪ ነበር እና ይሄ 4 ሻለቃ በመናበብ ጠላት ላይ ትልቅ ኪሳራ ደርሷል እስቲ በዝርዝር ምን እንደሆነ መግለጽ ይቻላል በዝርዝር መግለጽ እንችላለን ከ41 በላይ ምርኮኛ ከ65 በላይ አስከሬን አንስቷል የጠላት ኃይል በዛ ላይ እንግዲህ 106 ማለት ነው በአጠቃላይ መንግስት ኃይል ላይ ጥቃት የደረሰበት 106ቱም መሳሪያው የትም አይደለም ወደ ፋኖች ገቢ ተደርጓል ጦርነቱ የነበረው እንግዲህ የጠላት ኃይል እንዳልኩ መከላከያ ነኝ ብሎ ስሙን የሰየመው ግን መከላከያ ነን ብሎ ሞራል የሌለው ፋኖን የመዋጋት ሞራል አልቋል ማለት አለ ምክንያቱም እኛን ለማሳደር ነው እንግዲህ በሁለት አቅጣጫ ገብቶ የነበሩት ማክሰኝት አካባቢና በዚህ በምስራቅ ደንቢ ወረዳ በቆላ አድባ ነው እንግዲህ በሁለት አካባቢ ነው የገቡት በሁለት አካባቢ የገቡት ጠላቶችም ሳይወጡ ቀርተዋል እንግዲህ ውጊያውን የጀመረው 3 ሰዓት አካባቢ ነው እስከ 11 ሰዓት ባለው ውጊያን የነበር ነው መከላከያ ፋኖን የመዋጋት ሞራል የለውም ሩጫውም የሚገርም ነበር ተከትልከው ነበር ሲሮጡ የነበሩት በዛ መካከል 50 አለቃና 100 አለቃዎችን በውጊያ ልውውጥ ተገለዋል እንዲሁም ሌሎች የባንዳ አካላት አብረው ሲመሩ የነበሩት ምን እርምጃ ተወስዶባቸዋል እና ውጊያ እኛን ለመያዝ ወይም ፋኖን ለመምታት ነው መጥቶ የነበረ ፋኖ ባደረገው የፊት ለፊት ውጊያ እንዳልኩ 41ዶችን ማርኮ ከ65 በላይ አስከሬን አስነስቷል ስለዚህ ምርኮኞቹ በእጃችሁ ነው የሚገኙት ምርኮኞቹ በእጃችን ይገኛሉ እንደው ምን ይላሉ አነጋግራችኋቸዋል ምርኮኞች አነጋግረናቸዋል ምርኮኞችን በይገርማል ምን ይላሉ መሰለኛ ከናንተ ጋር እንዋጋ ፈልገን አይደለም ተዋጉ ይያሉ ሚልከን መከላከያ ሳይሆን ይሄ የብልጽግና አመራር ነው ስልጣኑን ለማስደርግ ወይም ስልጣኑን እንዲቀጣይነት እንዲኖረው እኛ ከናንተ ጋር ለመዋጋት ፍላጎቱም እምነቱም የለንም ነው የሚሉት እና ስናናግራቸው እንዲሁም ወደ እናንተ ለመቀላቀል ብዙ ጥረት እናረግ ነበር እንጂ እኛ እናንተ ጋር ልንዋጋ ያን ያህል ፍላጎት የለንም የሚል መልስ ነው አሁን እየሰጡ ያለ ተራካያ ምንም አይነት ሞራል እንደሌለው ነው የሚናገሩ ምንም አይነት ሞራል የውጊያ ሞራል እንደሌለው በቃ ላሽቋል አብቅቷል ሙቷል ነው ያሉ እነሱ ራሳቸው መረጃ ሲሰጡና መከላከያ ስሙን መቀየር አለበት ከማለት ድረስ ተናግረዋል እንግዲህ በቀጥታ ከመከላከያ ኃይሉ ጋር ነው እናንተ የተዋጋችሁት አሁን እንደምትገልጽልኝ ከሆነ ምናልባት ሌሎች የሚሊሻ የአድማ በታኝ እነዛ ከነዚህ አካላት ጋር የተፈጸመው ወይም የተካሄደ ጦርነት አለ ወይስ በቀጥታ ከመከላከያ ጋር ነው በቀጥታ መከላከያ ጋር ነው ውጊያው የነበረው ግን የሚመሩ አካላት እንዳልኩ እነዚህ ሚሊሻ አድማ በታናዎች ነበሩ እነሱ ሙሉ በሙሉ እርምጃ ተወስዶባቸዋል የተማረኩ ግን እነዚህ መከላከያዎች ብቻ ናቸው ምርኮኛ በእጃችን ያለው እስቲ በዚህ ውጊያ የተሳተፉ በተለይ ከፋኖ አካባቢ
የትኞቹ ሻለቆች ናቸው? ሻለቃ 4 ሻለቃዎች ናቸው። አንድነት ሻለቃ፣ አጼዎች ሻለቃ፣ ፈንቅል ሻለቃና ሳንጆ ጥለው ሞላ ሻለቃ በጥምረት በመሆን ነው ይህን ጥቃት የፈጸሙት። አሁን አካባቢው በምን ሁኔታ ላይ ነው ያለው? ጦርነቱ ቆሟል ማለት ነው? አካባቢው ጠላት የሚገርም ሩጠው የገቡት ኃይሎች ስለነበሩ እዛው ከተማው ድረስ አፍሩተን አስገብተን ስናስገባቸው አንዳችም ይወጣላቸው ኃይል የለም። ምክንያቱም መንግስት መከላከያ እንደሌለው ኃይል እንዳለቀበት አንድ የሚያሳይ መረጃ ነውና መንግስት ነኝ ብሎ መቆም እንደማይችል ሁሉ ነው እንግዲህ እነዚህ መረጃዎች የሰጡንና እየተደረገው እንደዚህ ነው። እንግዲህ በጎንደር የተለያዩ እንቅስቃሴዎች ይደረጋሉ። ደቡብ ጎንደር፣ ማዕከላዊ ጎንደር ይሄ የተቀናጀው አጠቃላይ እንቅስቃሴ ምናልባት በጎንደር ውስጥ ያለውን የአገዛዙን አቅም ምን ያህል እየጎዳው ምን ያህል ኪሳራ እያደረሰበት ነው ያለው? ጎንደር ውስጥ አጠቃላይ ያለውን ይሄ መዋቅር ባዴናዊ መዋቅር በነገራችን ላይ በተቻለ መጠን እንዳልኩ እንቅስቃሴ በሚያደርጉ ፋኖች ኪሳራ እየደረሰበት ነው ያለው። አሁን ግብር ማስከፈል አይችልም። ይህን እንቅስቃሴ ካቢኔ መንቀሳቀስ አይችልም እንደፈለገ። በየትም አጋጣሚ የመንግስት መዋቅር ስራ አቁሟል ማለት ይቻላል። ከተማ ላይ አልፎ አልፎ የመንግስት መዋቅር ይገኛል እንጂ በተለይ በገጠሩ አካባቢ ከቀበሌ ሊቀመንበር ጀምረ እስከ ምንሻ ሙሉ በሙሉ በፋኖ ቁጥጥር ስር ነው ያለው። ቀበሌዎች በሙሉ በየምድር በሚል ግዛት የሚጠቃለለው ማለት ነው። እንግዲህ የህብረተሰቡ አጠቃላይ በአሁኑ ሰዓት ያለው ከእናንተ ጋር በትብብርም በአንድም ይሁን በሌላ መስዋዕትነት በመክፈል የህብረተሰቡ የአርሶ አደሩ አጠቃላይ ቁመና በአሁኑ ሰዓት ያለበት ሁኔታ ምን ይመስላል? አርሶ አደሩም ህብረተሰቡም ለኛ አሁን ትልቅ መንቃት ላይ ነው። ለፋኖ ድጋፍ ነው ያለው። ውጊያ ስንገባ እንኳን አብሮ ውጊያ ይሳተፋል። እንዲሁ በሚበላ በምግብ እንዲሁ ባልባሳት በሌሎች ነገሮች ፋኖን ነው እየደገፈ የሚገኘውና የመንግስትን ስም ባታነሳበት ደስ ይለዋል። ምክንያቱም አሁን እየደገፈ ያለ ፋኖን ነው። በቃ ፋኖ እያለ ነው የዘመረ የምታገኘው። ውጊያ ሲመጣ እንኳን አብሮ ጓንዲውን ክላሹን ወልውሎ ነው እየተሳተፈ የሚገኘው። በዛ ልክ ደግሞ ጓንዲ የነበረው ጥቁር ክላሽ እስከ ስናይፐር ድረስ ገበሬው እየታጠቀ ነው የሚገኘው ይሳል። በተመሳሳይ በደቡብ ጎንደር ሳምንቱን በዘለቀ ውጊያ ከፍተኛ ድል መመዝገቡ ተገለጸ። ጋይንት ንፋስ መውጫ በአገዛዙ ሰራዊት ከፍተኛ ኪሳራ መድረሱን ያገኘነው መረጃ ያመለክታል። የአብይ አህመድ አገዛዝ ለመከላከያ ሰራዊቱ ጥርጊያ መንገድ እንዲከፍቱ የሚልካቸው የሚሊሻና የአድማ በታኝ አባላት ላይ የደረሰው ጉዳት ከፍተኛ ነው ያሉን የጉና ክፍለ ጦር የጋይንት ቀጠና አመራር ሻለቃ ከፍ ያለው በአገዛዙ መከላከያ ሰራዊት ላይም እንዲሁ ትልቅ ኪሳራ አድርሰንበታል ብለዋል። በአገዛዙ ባለስልጣናት እየቀረበ ያለውና ፋኖን ከዘረፋና ህዝብ አገልግሎት ተቋማትን ከማውደም ጋር ተያይዞ የሚቀርበውን ክስ ሻለቃ ከፍ ያለው በማጣጣል በሞራል የበላይነት የፋኖ ጉዞ ቀጥሏል ሲሉ ይናገራሉ። ሰሞኑን ምንድነው ያለ ያው የብልጽግና ወታደር ኃይል በመጨማመር ወደኛ ወዳለንበት ልዩ ዘመቻ በ4 በ5 አቅጣጫ አድርጎ ነበረ። በዚህም ወደ ገበሬው ወደ ሰፊው ማህበረሰብ በመሳብ እስኪገባ ድረስ ዝም አልነው። ካገባ በኋላ ያው የሚገባውን እርምጃ አግኝቶ እኛም ከተማውን ዘልቀን ተቆጣጥረን የፈለግነውን ነገር ሰርተን ነው የወጣ ነው። ምንጊዜም ቢሆን ተላላኪ ባንዳ መከላከያ እንደማያድነው የተሰበሰበው ምንሻው እንደተበተነ አሁን 70 ምናምን ምንሻ የፊጥኛ ስሯል እየለቀመ ለምን ተበተናችሁ በማለት እና ስለዚህ ይሄ መከላከያ እንኳን ነገ ወዳ ወደ ጠረፍ ሊሄድ ይችላል። አሁንም ቢሆን አዚም ሆኖ ማላዳ ነው ገብተን የፈለግነውን እንደምንሰራ ለማህበረሰቡ አስበን ነው እንጂ ማንም የገደበን የለም። ጥላትም በየቦታው ነው በየጣሻው ወድቆ የቀረው። ቢጨንቃቸው ልብሱን እየወለቁ አልተቀበረ ዝም ብሎ አለ እስካሁን ማለት እና በዚህ የላይኛውም አሁን እነሱም ይላሉ አሁን መብራት ተቋርጦ ነበር። የስልክ አገልግሎት፣ የመብራት አገልግሎት፣ የውሃ አገልግሎት ተቋርጦ ነበረ። ምንድነው ይሄንን እነሱ በከባድ መሳሪያ የመጡት እነሱ ናቸው። እኛ ከባድ መሳሪያ ክላሽና ከስናይፐር ብሬን ውጪ የለንም። በዙያ 3 ወይም በሞርተር መተው ፋኖ መታው ከህዝብ ለመነጠል እንደዚህ የሚሉትን ነገር በጣም ከእውነት የራቀ ነው። እነኚህ ሰዎች በባለፈውም ቪዲዮ ልከንላችኋል። ተስፋ የመቁረጥ ነገር ነው። እኛ ተገለገሉበት እያሉ የእናቶች ማዋለጃ፣ ጤና ጣቢያ፣ የገበሬ ማሰልጠኛ፣ ግብርና አቃጥለው ቪዲዮው ለእናንተ ሳይደርስ አይቀርም። ይሄ እንደዚህ በማስረጃ ሁሉ ነገር ለሰፊው ማህበረሰብ እናደርሳለን እንጂ እኛ ባንክ አንዘርፍ። እኛ እኮ ደርበታቦረንም ጋይንትንም ተቆጣጥረን ማህበረሰቡን አወያይተን እንኳን ባንክ ልንዘርፍ እንኳን መብራት መሰረተ ልማት ልናወድም መሰረተ ልማቶች እንዲጠበቁ ያሉትን ጥበቃዎች መሳሪያቸው እንዳይነካ አጠናክረን እንደውም ጥይት በመስጠት እነኚህ መሰረተ ልማቶች ነገ ለህዝብ ስለሚጠቅሙ ህዝብ ስለሚረከባቸው ከዩኒቨርሲቲ ተማሪዎች አንስተን ፈተናቸውን በሰላም ተፈትነው ወደ ፈተናው ወደ አዲስ አበባ በሄሊኮፕተር አርፎ እንዲሄድ ተለምነን ዩኒቨርሲቲ ዲኖች ለምነውን በዚህ ልክ ነው ያደረግነው። ለሀገር አሳቢ ነን፣ እንደነሱ አይደለንም እና
አሁን እነሱ ከእውነት የራቀ መብራቱን እነሱ ናቸው የመቱት ብለው ነው ያስተላልፈዋል ተብሎ ከእውነት የራቀ ነው። ለሰፊው ማህበረሰብ ይድረስልን። እኛ መሰረተ ልማት ጠባቂ እንጂ አውዳሚ አይደለንም። ይልቃውንስ አሁን ተስፋ በመቁረጥ ገበሬውን የተለያየ ሸቀጣ ሸቀጥ እንዲያገኝ መኪና በማገድ ማለት ነው የመኪና እንቅስቃሴን በማገድ ሰፊው ማህበረሰብ የቀንድ ከብት ይሸጣል፣ ጥራጥሬ ይሸምታል፣ ማዳበሪያ እንደዚህ ይህን ሁላ ዘግቶ ገበሬውን አማሮ ለየለት ቀውስ ገበሬው አሁን ተሰብስቦኛ በቃ እስከ መቼ ነው እያለ ህዝባዊ እየሆነ ነው። እንደውም ህዝባዊ እያረጉት ነው እና በዚህ ልክ በጣም ጋጠወጥ ስራ እየሰሩና ሀልቅ ያለፈ በደል አማሮን በስቴ በማሰር ንጹሃኑን እኛን ነገር ሰርታችኋል በማለት እኛ ጋር ሲያቅታቸው ንጹሃኑን አፈገራሙን እጀ ሰላሙን እየረሸኑ ነው በደረሱበት እና በዚህ ልክ ለሰፊው ማህበረሰብ አድርሱልን። ይሄ ነው ሻለቃ ከፍ ያለው። ምናልባት በኪሳራ ደረጃ እነሱ የደረሰውን ኪሳራ በተመለከተ በወታደር በመሳሪያ አቅም በሌሎችም በመሬት ይዞታ ወሳኝ የሆኑ ቦታዎችን በመያዝ ረገድ እንደው እነሱ ያጡት እናንተ ያገኛችሁት ምን አለ? እሺ አመሰግናለሁ። እነዚህ በተለያየ የነበሩበት ከከተማው ወደ 7 ያህል የመንግስት ተቋማት ግብርና፣ አስተዳደር፣ ፖሊስ ጣቢያ፣ ገበሬ ማሰልጠኛ፣ ሆስፒታል አካባቢ እነኛ አካባቢዎች እነሱ ይዘዋቸው ነበር። በእኛ ቁጥጥር ስር ሲሆኑ እንደ የተለያዩ ተተኳሽ አንስቶ የተለያዩ ነገሮችን እኛ በእጃችን አስገብተን የፈለግነውን ሰርተን ነው ማታ የገባን። በመነጋው እስከ 4 ሰዓት እዛው ነበርን። በዚህ ልክ ነው ጥቃት የደረሰበት። ምሽግ 4 ምሽግ ነው ተሰብሮ ይሄ ቦታ የተያዘው። በመነጋው ደግሞ የላይኛው ተያዘ። በቀን በዚህ በመበሳጨት የመብራት ማከፋፈያውን ራሳቸው በዙ 23 መጥተው ፋኖ መታው እያሉ ጅምብር ለማህበረሰቡ ያስረዱ ነበረ እና በሞትም ሆነ በቁስለኛ ከባድ ይሄ ነው የማይባል ኪሳራ ነው የደረሰበት። እኛ መግደል ሰልችቶናል አሁን። ምክንያቱም ተገሎ የሚያልቅ አይደለም። ይሄንን ያልነቀውን ማህበረሰብ እየመለመለ ምንም ሳይሰለጥን እያመጣ እየማገደ አሁን የነሱን ሙትኛ አያስደስተንም። በየሰዓቱ እየሞቱ ምንም አይነት እንትን የለውም። ስለዚህ ምንም አይነት በቂ ስልጠና ሳይሰጡ በፉል ቤት በትምህርት ቤት እየታገትን ነው። ሲማረኩ እየተናገሩ ነው የሚማረኩ። እንደዚህ ፉል ቤት ምናምን አፍነው ዘመዶቻችን ካመጡ መኪና ላይ አግተው ያስወርዱናል። ካልሆነ ግን ይዘውን እየመጡ እዚህ የደረስ ነው እያሉ እና በግፍ እንደሮ ነው በግዳጅ እየመጣ ነው እየሞተ ያለ እና ከባድ ኪሳራ ደርሶበታል።